እስማ አርገ እከዮሙ ሀቤ እነሆ የክፋታቸው ውጤት ወደ እኔ ደረሰ። ትንቢተ ዮናስ ምዕራፍ 1 ከቁጥር 2 ላይ ባለ ኃይለ ቃል እንማማራለን ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ላይ ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃድ ይሆንልን። እንግዲህ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ በሀገር ውስጥም የምትገኙ የክርስትና እምነት ተከታዮች በሙሉ በኃያሉና በልዑል እግዚአብሔር ስም እንኳን ለነነዌ ጾም በሰላም አደረሳችሁ አደረሰን። እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ እንደሱ ቸርነት፣ እንደሱ መግቦት፣ እንደሱ አምላክነት በቸርነቱ ጠብቆ ለዚህ ችለት ያደረሰን አምላክ ስሙ ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ከምድር እስከ አርያም እስከ ጸረ አርያም ድረስ የተመሰገነና የተቀደሰ ይሁን። እንዲሁም ስሙን ጠርተን ስሟን የማንተዋት የንጽሕተ ንጹሐን የማምላክ የወላዲተ አምላክ ለድንግል ማርያምም ለእሷ ክብርና ምስጋና ይድረሳት። ለጻድቃን ለሰማዕታት፣ ለነቢያት፣ ለሐዋርያት፣ ለሁሉም እግዚአብሔር አምላክ እንዳከበራቸው መጠን ለእነሱም ክብርና ምስጋና ይድረሳቸው። እንግዲህ በቅድሚያ መንፈሳዊ መልእክቴን አስተላልፋለሁ። ፍቅረ ሰላም ዩቲዩብን ሰብስክራይብ እያደረጋችሁ ሌሎችም ደግሞ እንዲደርሳቸው በሸር በማድረግ እንደገና በቲክቶክም ደግሞ ሸር ኮፒ ሊንክ በማድረግ ለመላው ለክርስትና እምነት ተከታዮች በዓለም ሁሉ ላለው ለክርስትና እምነት ተከታይ ሁሉ እንድታደርሱ መንፈሳዊ መልእክቴን አስተላልፋለሁ ማለት ነው። እንግዲህ የነነዌ ሰዎች እንግዲህ ይሄ ወአርገ እስመ አርገ እከዮሙ ሀቤ እነሆ የክፋታቸው ውጤት ወደ እኔ ደረሰ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ምክንያት የነነዌ ሰዎች ኃጢአታቸው በበዛ ጊዜ፣ ክፋታቸው በበዛ ጊዜ፣ ተንኮላቸው በበዛ ጊዜ የተለያየ ክፉ ስራቸው፣ አመንዝራቸው፣ ኃጢአታቸው በበዛ ጊዜ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታቸውን፣ ክፋታቸውን፣ አመንዝራታቸውን፣ ከሃዲነታቸውን፣ ጣዖት ማምለካቸውን፣ ወደ ጠንቋይ ቤት መሄዳቸውን አየና ተመለከተና ወአስመ አርገ እከዮሙ ሀቤ እነሆ የእነዚህ ሰዎች ኃጢአት፣ የእነዚህ ሰዎች ክፋት፣ የእነዚህ ሰዎች አመንዝራነት ወደ እኔ ደረሰ ብሎ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለነቢዩ ዮናስ የተናገረበት አውድ አንግል አለ ማለት ነው። እና እንግዲህ እነሱ እንግዲህ ኃጢአት ባበዙ ጊዜ፣ ክፋት ባበዙ ጊዜ፣ ተንኮል ባበዙ ጊዜ፣ ሐሜት ባበዙ ጊዜ እንግዲህ እንዲሁ ዝም ብሎ ሊያጠፋቸው ከምድረ ገጽ ሊደመስሳቸው አልወደደም። እግዚአብሔር መጀመሪያ የሚያስተምራቸው መምህር አዘጋጀ። አያቸው እግዚአብሔር አምላክ አሁን መምህራንን የሚያዘጋጅ በተለያየ ቦታ የሚልከው እግዚአብሔር ነው። አያችሁ በእኛ ፈቃድ አይደለም፣ በሰዎች ፈቃድ ሳይሆን እግዚአብሔር መምህራን በእኛ ላይ ነገ ላይ እንዲመሰክሩብን ምን ነው መቼ ተማርን መቼ ተሰበክን ብለው ምእመናን ምክንያት ክርስቲያኖች ምክንያት እንዳያቀርቡ፣ ነገር ግን እግዚአብሔር አምላክ አሁንም መምህራንን በተለያየ ቦታ ላይ አሁን አሰራጭተን ማለት እንችላለን ማለት ነው። እግዚአብሔር አምላክ አሁን ብዙ መምህራንን እያስተማረ በየቦታው እየላከ ብዙ ሰባኪያን ብዙ መምህራን አሉ። ነገር ግን ያው እነዚህን መምህራን የሚቀበሉ ደግሞ ከብዙ ጥቂቶች ናቸው እና ይህንን ቃል ደግሞ የምትሰሙ የምትማሩ ደግሞ ይህንን ቃል ሰብስክራይብ እያደረጋችሁ ፍቅረ ሰላም ሚዲያን ሰብስክራይብ በማድረግ እንድትከታተሉ ያው በመካከል መንፈሳዊ መልእክትን እያስተላለፍኩኛለሁ ማለት ነው። እና እንግዲህ የነነዌ ሰዎች ኃጢአታቸው በበዛ ጊዜ የነነዌ ሰዎች የሚደንቀው ነገር ኃጢአታቸው እግዚአብሔር በይቅር ባይነቱ ሊምራቸው ሊያስተምራቸው ስለፈለገ እንዲሁ እናንተ አሁን ልጃችሁ ቢበድላችሁ ቢሰድባችሁ የተለያየ ነገር ቢያደርጋችሁ እንዴት ትቆጣላችሁ እንጂ ለመግደል ሁሉም ሰው በልጁ ላይ አይቆርጥም። እግዚአብሔር ደግሞ ለፍጥረቱ እንዲህ ነው፣ ቸር ነው። እግዚአብሔር ለፍጥረቱ ርኅሩህ ነው፣ ይራራል። ለእኛ ርኅሩህ ነው። እኛ ለምሳሌ አሁን በእውነት እኛ ርኅሩህ ልብ ካለና ለእግዚአብሔርም ደግሞ ለእኛ ይራራልና፣ እኛ ግን ለወንድሞቻችን ለእህቶቻችን ስልጣን ቢኖረን ጊዜ ቢኖረን የተለያየ
ሀብት ቢኖረን መራራት መቻል አለብን። ለድሆች፣ ለተለያዩ ለተቸገሩ ወገኖች እየራራን በችግራቸው መድረስ መቻል ይጠበቅብናል ማለት ነው። እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ዮናስን ሂድና ለነነዌ ሰዎችን አስተምር አለው። አስተምር ሲለው አይ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ። ስለዚህ አንተ ይቅር ብትላቸው እኔ ነነዌ እስከ ነሰሩ ስለት ትገፈታ ነነዌ ሀገር እስከ 3ኛው ቀን ድረስ ነነዌ ትጠፋለች፣ ከምድረ ገጽ ትጠፋለች፣ ትደመሰሳለች ብዬ ባስተምር አንተ መሐሪ ነህና ይቅር ብትላቸው እኔ ሐሰተኛ ነብይ ባን የለ ለምን ይህንን እንዴት ለምን ይህንን አደርጋለሁ አለና ከእግዚአብሔር ጋር ተከራከረ። አሁን ለሁለተኛ ሄድ እናስተምር አለው። አሁንም አልሄድም ብሎ ጸጥ ብሎ ተቀመጠ። ለሶስተኛ ጊዜ ሄድ አስተምረ ሲለው አይ ይሄ ሁሉ የሚዘበዝበኝ ከፊቱ ስለተቀመጥኩ አይደለም አለና ዮናስ እንግዲህ በሱ አስተሳሰብ በሱ የዋህነት ወደ ተርሴስ ሀገር ሊሄድ ወሰነ። እንግዲህ በተርሴስ ሀገር እግዚአብሔር የሌለ መስሎት ነበረ። እግዚአብሔር የሌለበት ሀገር የለም፣ እግዚአብሔር የሌለበት ቦታ የለም። ወገኖቼ በእውነት ይህንን ቃል የምትሰሙ በአረቡ ምድር፣ በሳውዲ አረቢያ፣ በአሜሪካም፣ በአውስትራሊያም፣ በተለያየ ዓለም፣ በጀርመን፣ በሁሉም ዓለም ይህንን ቃል የምታዩ የምትሰሙ ሁሉ በሁሉም ዓለም እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም እና እናንተ ግን በዛው ባላችሁበት በየመስሪያ ቤታችሁ በየስራ ገበታችሁ ናችሁ እግዚአብሔርን በመፍራት ትልቁን የመጣ እንግዳ አለ፣ እሱን ማስተናገድ መቻል አለብን። ወደፊት የሚመጣብንን ትልቁን እንግዳ አብይ ጾምን በነጽና በቅድስና በፍቅር ሆነን መጾም እንዳለብን በዚሁ መንፈሳዊ መልእክቴን አስተላልፋለሁ ማለት ነው። እና በሁላችሁም በያላችሁበት ቤት እግዚአብሔር አለ እና በእውነት ሽንት ቤት ተደርምሶ እንዳይገለን እኮ እግዚአብሔር እኮ በሽንት ቤቱ ሁሉ ይጠብቀናል። እግዚአብሔር ጠብቆት በሁሉ ቦታ ነው ያለ። የተለያየ ዓለምን አሻግሮ እኮ ለዚህ ደረጃ በተለያየ ዓለም ያለነውን ሰዎች እኮ ያደረሰን እግዚአብሔር ነው። አሁን በእኛ አስተሳሰብ ግን አንዳንድ ጊዜ እግዚአብሔር ያለው ቤተክርስቲያን ብቻ ይመስለን ነበር። አሁን በነቢዩ ዮናስ አስተሳሰብ እግዚአብሔር ያለው እዛው ዮናስ አካባቢ በነበረባት ሀገር ብቻ ነበር የመሰለው። ነገር ግን ወደ ተርሴስ ግን እግዚአብሔር የሌለ መስሎት ነበርና ወተሐጣ መንገጸ እግዚአብሔር ወሆረ ተርሴሰ ከእግዚአብሔር ፊት ኮብልሎ ወደ ተርሴስ ይሄዳል። አያችሁ ከእግዚአብሔር ፊት አሁን በዓለማችን ከቤተ ክርስቲያን እየኮበለለ ከእግዚአብሔር ከዚች ከክርስትና ሃይማኖት እየወጣ ወደ ተለያየ ዓለም እየሄደ ወደ ዓለም የሄደ ስንት አለ በእውነት። እና ዮናስ እንግዲህ ከተርሴስ ከእግዚአብሔር ትእዛዝ በወጣ ጊዜ አሳ አንበሪ ውጦ በላው ይላል። አሳ አንበሪ ውጦ ዋጠው ይላል። እና ከዛ በአሳ አንበሪ አሁንም እኮ ከቤተ ክርስቲያን ወጥቶ ብዙ በአሳ አንበሪ የተበሉ ሰዎች አሉ። በአሳ አንበሪ የተዋጡ ሰዎች አሉ። ከቤተ ክርስቲያን ከእግዚአብሔር ፊት ርቀው ወጥተው ሄደው አሳ አንበሪ የበላቸው ተኩላ የበላቸው ብዙዎች ሰዎች አሉ። ነገር ግን ዮናስን ግን አሳ አንበሪ በልቶት አልቀርም። ወደዛው ተፋውና ወጣና እንግዲህ የነነዌ ሰዎችን ሲያስተምራቸው፣ ሲመክራቸው፣ ሲገጽጻቸው ወዲያው ንጉሱም ማቅ ለብሶ ትቢያ ነስንሶ ከዙፋኑ ወርዶ ሕፃናቱ ሁሉም ጡት እንዳይጠቡ ጥጆች እንስሳቱም ሁሉ ከሳር ከማሰሪያቸው እንዳይፈቱ ብሎ አዋጅ በማወጁ ንጉሱ ይህንን አዋጅ በማወጁ እንግዲህ ነነዌ ከጥፋት ወደ በእግዚአብሔር ምሕረት ድናለች ማለት ነው። እና እንግዲህ ዮናስ ማለት እንግዲህ የዋህ ርግብ ማለት ነው። በዚህ የዋህነቱ በተርሴስ እግዚአብሔር የሌለ መስሎት ነበር። አሁንም እኛ ብዙዎቻችን አንዳንድ ቦታ ላይ ሆነን የምንፈጽመው ተግባር የምንፈጽመው ኃጢአት ሰው ያላየን እየመሰለን እግዚአብሔር ግን ያየናል። እግዚአብሔር ያየናል። ጨለማን ተገን አድርገን የምንሰራውን ኃጢአት እግዚአብሔር እኮ ያን ይመለከታል። በእውነት ሁላችንም ይሄንን ከእግዚአብሔር ፊት ኃጢአት መስራትን ከእግዚአብሔር ፊት መኮብለልን ወደ እግዚአብሔር መራቅን እንዳንርቅ እግዚአብሔር አምላክ ሁላችንንም ወደ እሱ ያቅርበን። ቅረቡ ሀቤ ወያበርክቡ ነው ያለው ነቢየ እግዚአብሔር ዳዊት። እኛ ወደ እሱ ከቀረብን እኛ ወደ እሱ በንስሐ የሚመለስ ልብ ካለን እግዚአብሔር ያድነናል። የነነዌ ሰዎች እኮ በአንድ የዮናስ ስብከት አምነው ተሰብከው ምን አሉ? ከጥፋት ዳኑ። አይሁድ ግን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ስላስተማራቸው በሀገራቸው በበህቅ ሊቀ በየጥቂቱ አድርጎ ቢያስተምራቸው ቢመክራቸው አይሁድ ግን ሊመለሱ አልቻሉም። የነነዌ ሰዎች ግን በዚህን ዕለት በአይሁድ ላይ በዚህ ትውልድ ላይ ይህን ትውልድ ይፋረዱታል፣ ይከራከሩታል ይላል። አሁንም የነነዌ ሰዎች በእኛ ላይ ይፈርዳሉ። የነነዌ ሰዎች ምክንያቱም እነሱ በአንድ ዮናስ ትምህርት ብቻ ተአምራት ሳያዩ ነው ያመኑት። አይሁድ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በኢየሩሳሌም ለ33 ዓመት ከ3 ወር በኪደተ እግሩ ሲያስተምራቸው ሲሰብካቸው እነሱ አላመኑም። የነነዌ ሰዎች ግን በአንድ ነቢይ ብቻ ነው ያመኑት። አያችሁ ተአምራት
ተአምራት እያደረገ ቢያስተምራቸው ሁሉ የነነዌ ሰዎች የአይሁዳውያን አላመኑ ነበር። የነነዌ ሰዎች ግን ምንም ተአምራት ሳይደረግላቸው አመኑና ወደ ንስሐ ገቡ። እግዚአብሔር ደግሞ ምሕረቱን አወረደላቸው። በእውነት ለእኛም እግዚአብሔር አምላካችን ምሕረቱን ያወርድልን እና እንግዲህ የነነዌ ሰዎች በአንድ ነቢይ ብቻ አምነው በ3 ቀን ስብከት ብቻ ወደ ንስሐ ተመለሱ። እኛ ግን ብዙዎች መምህራን፣ ብዙዎች ሰባኪያን፣ ብዙ ጉባኤ፣ ብዙ ሐዊረ ሕይወት እየተደረገ አንድ ቀን እንኳን ወደ ንስሐ እየተመለስን አይደለም። አረ ወገኖቼ ወደ ንስሐ እንመለስ፣ ወደ እግዚአብሔር እንመለስ። እንግዲህ በሀገራችን በኢትዮጵያ ዮናስ በመርከብ ላይ እየሄደ ሳለ ማዕበል ሞገድ ተነሳ ይላል። አያችሁ፣ ይሄ የተነሳ በማን ምክንያት ነው? ዮናስ እግዚአብሔር ያዘዘውን ነገር አላደርግም ብሎ ከእግዚአብሔር ፊት ርቆ ወደ ሌላ ሀገር ሲሄድ እኮ ነው። አያችሁ፣ እኛም እኮ ከእግዚአብሔር ስንርቅ እግዚአብሔር አታድርጉ ያለውን ነገር ስናደርግ በሀገራችን የተነሳው ማዕበል ሞገድ፣ ጦርነት፣ መቅሰፍት፣ ቸነፈር፣ ኑሮ ውድነት በእኛው ኃጢአት ነው፣ በማንም አይደለም። እና ዮናስ ግን በዛ እያለ ሰዎቹ ሲጨነቁ ሲወርጡ ሲወርዱ ሻንጣቸውን እያወጡ ወደ ባህር ሲጥሉ ኧረ ተው ይህ አይደለም። እሱ ግን እዛ አዲቃ ሐመሩ ላይ ሆኖ ተኝቶ ጸጥ ብሎ ነበር፣ ያኮርፍ ነበር ይላል። እና ግን በኋላ እንደዚህ ያደርጉ አንተ ተንስወ ሰው ስመ አምላክህ፣ አንተ ተነስና ጸልይ፣ ማዕበል ሞገድ ተነስቷን፣ መከራ መጥቷን፣ ጭንቀት መጥቷን ሲሉትኝ የዚህ ጊዜ አይ የሁሉ መከራ የመጣ እኔ ለእግዚአብሔር ባለመታዘዜ ነው፣ እኔ የእግዚአብሔርን ትእዛዝ ባለማክበሬ ነው። ስለዚህ ነው አውጣታችሁ ወደ ባህሩ ጣሉኝ አላቸው። በዚህን ሰዓት ደግሞ እነሱ አይ የሰውን ልጅ አውጥተን ወደ ባህር ብንጥልማ ዕዳ ፍዳ በደል ይሆንብን የለምን ብለው አሰቡ። አሁን ወገኖቻችን እኛ በእውነት የምንገፋው ወንድማችንን በደል እንደሆነ ይገባናል። ሐሜት ስናማ በደል እንደሆነ ይገባናል። ሰውን ስንገል በደል እንደሆነ ይገባናል። በደል ያልሆነ ብዙ እኮ በደል እየሰራን ነው። እኛ እኮ በእውነት በሰዎች ላይ የምንሰራውን በደል እኮ በእግዚአብሔር ፊት ደርሷን። ወስማ አርገ እከዮሙ ሀቤ የኛ በሰዎች ላይ የምናማው ሐሜት፣ ሰዎችን የምናደርጋቸው ክፋት፣ በሰዎች ላይ የምናመጣው ክፋት ወደ እግዚአብሔር ደርሷን። ይሄ ስለሆነ እኮ ነው ታዲያ በእኛ በሀገራችን በኢትዮጵያ ማዕበል ሞገድ የተነሳ መከራ የተነሳ ቸነፈር የተነሳ ጦርነት የመጣ ይሄ ሁሉ ምንድነው? በእኛ ኃጢአት ነው። ዮናስ የሁሉ የመጣ በእኔ ኃጢአትም እንዳለ ሁሉ እያንዳንዳችን በእውነተኛ ወደ እግዚአብሔር ከተመለስ ይህንን የታዘዘውን መዓት የታዘዘውን መቅሰፍት እግዚአብሔር ደግሞ መዓቱን ወደ ምሕረት ይመልሳል ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ መዓቱን በምሕረቱ ይለውጥልን እና ይህንን ሚዲያ የምትከታተሉ ወገኖቻችን በዓለም በመላው ዓለም ያላችሁ የክርስትና እምነት ተከታዮች እንግዲህ እስመ አርገ እከዮሙ ሀቤ የነዚህ ሰዎች የነነዌ ሰዎች ክፋታቸው ወደ እኔ መጣ ብሎ እግዚአብሔር እንደተናገረ ሁሉ የእያንዳንዳችን ኃጢአትም ወደ እግዚአብሔር ፊት ሳይደርስ ሁላችንም በንስሐ መመለስ እንድንችል የእግዚአብሔር አምላክ መልካም ፈቃድ ይሁንልን። እግዚአብሔር አምላካችን መዓቱን በምሕረቱ ይለውጥልን። በምሕረቱ በቸርነቱ ሁላችንንም እግዚአብሔር አምላካችን ይጠብቀን። እንግዲህ ስለ ነነዌ ሰዎች ከብዙ በጥቂቱ ይህንን ይመስላል ማለት ነው። ከሁላችን ጋር ሆኖ የመከረን የገሰጸን ያስተማረን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነና የተቀደሰ ይሁን። ያው መልእክቱን እንዳትነሱ ፍቅረ ሰላም ዩቲዩብን ሰብስክራይብ በማድረግ ወዳጅ ዘመድ ሁኑ። ከዛ ውጭ ደግሞ እንደገና በቲክቶክም ደግሞ ያላችሁ ሸር ኮፒ ሊክ በማድረግ ለሌሎች ወገኖችም ሁሉ አድርሷቸው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ መዓቱን በምሕረቱ ይለውጥልን ይመልስልን። እኛ ወደ እግዚአብሔር እንመለስ። እግዚአብሔርም ደግሞ መዓቱን እግዚአብሔር ወደኛ ይመለሳል። ተመየጡ ሀቤ ወአነ እትመየጥ ሀቤክሙ እናንተ ወደ እኔ ብትመለሱ እኔ ወደ እናንተ እመለሳለሁ ብሏንና ሁላችንም እኛ ከኃጢአት ከክፋት ከርኩሰት ከአመንዝራነት ወደ መልካምነት እንመለስ። እግዚአብሔር አምላካችን ወደ መልካሙን ነገር እንዲያደርግልን የእግዚአብሔር አምላክ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።